አንደኛ ነገር አገሬ ኦሮሚያ ነው። ወደ ዲሞክራሲ መሸጋገር የሚቻል አይመስልንም። ኦነግም ምርጫውን ግልጽ ማድረግ አለበት። ምን ውስጥ እንዳለን ይህ ነው ብለን ማስቀመጥ አስቸጋሪ ነው። ኢትዮጵያ ምን አይነት ኢትዮጵያ ልታስማማን የምትችለው? እኔ የኦሮሚያ ዜጋም የኢትዮጵያም ዜጋ ለመሆን ፈልጋለሁ። ኦሮሞነትህን ትተህ ኢትዮጵያዊ መሆን ትችላለህ ካሉኝ ኢትዮጵያዊነትን ነው የምተው እንጂ ኦሮሞን አልተውም። አሁን ወይ ወደ ዲሞክራሲ እንሻገራለን ወይ ይሄ ሀገር ክፉ ሁኔታ ያጋጥማታል። ይሄ ሀገር ለምርጫ ዝግጁ አይደለም። በአንድ በኩል ኢትዮጵያ ልዩ ነች፣ ዩኒክ ነች። ጥቂት ወራት በኋላ ታከናውነዋለች የሚባለው ምርጫ ነው። ምርጫው እየተጠበቀ ያለበት ሁኔታ ላይ ያለው ምርጫ ቦርድም ይሄንኑ አስታውቆ ምርጫው እንደሚደረግ ውሳኔውን አስተላልፏል። እንዴት ያለ ምርጫ ይሆናል? ስለ ምርጫውስ ምን ይሰማውታል? ስለሚመጣው ምርጫ ይሄ ሀገር ለምርጫ ዝግጁ አይደለም። ብዙ ምክንያቶችን መዘርዘር ይችላል። አንድ ክልል እንደተገነጠለ የተገነጠለ ያስመሰለ ነው። አንድ ክልል እየፈረሰ ባለበት ሁኔታ እና በአንዳንድ አካባቢዎች ግጭቶች እየተካሄዱ ባለበት ሁኔታ እንዴት አድርጎ ምርጫ ይካሄዳል የሚለው በጣም አስቸጋሪ ነው። ሁለተኛ በእኔ በኩል ይሄ ምርጫ አሁን ያሉትን ውዝግቦች ካሉት ውዝግቦች አንዱንም አይፈታም። አይተሽ እንደሆን በፓርቲዎች የሚያወጡት ማኒፌስቶና አነጋገር ስለ ፖሊሲ አይደለም፣ ስለ ኢትዮጵያ ነው። ስለዚህ ፌዴሬሽን ነው። ይሄ ፌዴሬሽን ክፉ ነው የሚል አለ። ይሄ ፌዴሬሽን ቆንጆ ነው፣ ዲሞክራሲያዊ መሆን አለበት የሚሉ አሉ። ፌዴሬሽንም ሆነች የሆነች እኛ አንፈልግም እንወጣለን የሚሉም አሉ። ይሄ በምርጫ አይፈታም። በኮንስቲቱሽን በማዘጋጀት ብቻ ነው የሚፈታው። ይሄ ምርጫ ባይካሄድ ይሻላል የሚል እምነት አለኝ። ነገር ግን አንድ እውነት ደግሞ መናገር አስፈላጊ ነው። ገዢው ፓርቲ ምርጫው በጊዜው ይካሄድ ከሚለው ሌላው ለማለት የሚችለው ነገር የለውም። ግዴታ ጊዜውን ጠብቀን ምርጫው ማካሄድ አለብን ማለት ብቻ ነው። ሌላ ካለ ብዙ ይከሰሳል፣ ብዙ ውዝግብ የሚነሳበታል። ይሄ ምርጫ ይተላለፍ ወይም ለሌላ መፍትሄ እንዲገኝለት ለመጠየቅ የሚችለው ተፎካካሪ ፓርቲዎች ናቸው። እነሱ ደግሞ ያደርጋሉ አያደርጉም እኔ እጠራጠራለሁ። እኔ በኦሮምኛ በሌላው ፕሮግራም በዚህ ጉዳይ ላይ በሰፊው ተወያይቻለሁ። ሁኔታን ፈልገን አመቻችተን ይሄ ምርጫ ቢያንስ ለተወሰነ ጊዜ ቢተላለፍና መሰረታዊ የሆኑ ጉዳዮች ላይ ስምምነት ላይ ብንደርስ፣ ኮንሰንሰስ በአገሩ ደረጃ ኮንሰንሰስ ላይ ብንደርስ፣ ቅድም እንዳልኩት ምን አይነት ኢትዮጵያ ነው ልታስማማን የምትችል የምትለውን ኢትዮጵያ ላይ መግባባት ላይ ብንደርስ ከዛ በኋላ ህገ መንግስቱንም በቀላሉ መቅረጽ ይቻላል። ወይ ይሄ ህገ መንግስት ተሻሽሎ ወይም ተተክቶ አዲስ ህገ መንግስታዊ ስርዓት ህገ መንግስት ልበለው ኮንስቲቱሽን እና አዲስ ህገ መንግስታዊ ስርዓት ላይ ከደረስን በኋላ ምርጫው ቢካሄድ ይሻላል የሚል እኔ እምነት ነው። እኔ ለምርጫው አልወዳደርም፣ የሚመርጥም አይመስለኝም። ብዙ ምክንያቶች ልዘረዝር ይችላል። አንደኛው ራሱ የዲሞክራሲ ባህል
በፓርቲዎች መካከል አይታይም። በር ዘግተ የራስህን ወገን ብቻ ሞኖፖላይዝ አድርገ ሌላውን ከልክለ ምን ምርጫ ነው የሚሆነው? ምርጫው ተወስኗል ማለት ነው። አሸናፊ ማን እንደሚሆን ቀድሞ ተወስኗል። እንደዚህ ከሆነ ለምን እናስቸግረዋለን? ህዝቡን ወጥቶ ተመዝግቦ ተመልሶ ሌላ ቀን ምርጫውን እንዲያደርግ ስራ አለው እና ነገስታት መሆን ይሻላል እንደዛ ከማድረግ እና ለዚህ ነው ብዙ ምክንያቶች አሉ አገሪቷ ለምርጫ ዝግጁ አይደለችም የሚያሰኙ ውስብስብ የሆነ ሁኔታ ውስጥ ነገባ ነው። አለመረጋጋት እንዳልነበረ ይታያል። አለመረጋጋት እየተሻሻለ ከመምጣት ይልቅ እየከፋ ነው የመጣው የሚል ነው የሚታየኝ። ግጭቶች በየምክንያቱ በተለይ በልሂቃን መካከል ያልታሰቡ ግጭቶች ይፈጠራሉ። በዩኒቨርሲቲ አካባቢ የተፈጠረው ይሄ ቤተክርስቲያን ምን ሆነ ተብሎ ሰሞኑን እዚሁ ከተማ የሰው ህይወት የጠፋው ማን ይሄን ሁሉ እንደሚቀሰቅስ እኔም መረጃ የለኝም። መንግስት ግን ማወቅ አለበት። ካወቁ ደግሞ መፍትሄ ማድረግ አለባቸው። ምጠረጥረው ግን ይሄ ለውጥ የመጣበት አኳኋን በኢትዮጵያ ተከስቶ አቅም ከዚህ በፊት ለውጥ የሚመጣው አንድ የተደራጀ ኃይል መጥቶ የነበረውን ኃይል አፍርሶ የራሱን ስልጣን ተክቶ የራሱን ስርዓት ይዘረጋል። ይሄ ያው በፓርቲ ውስጥ ለውጥ እንዲመጣት ተገደው ነው። ስለዚህ በመንግስት ውስጥ ማለት ነው፣ በገዢው ፓርቲ ውስጥ። ስለዚህ ገዢው ፓርቲ ውስጥ እኔ እንደምገምተው የለውጡ ደጋፊ አለ፣ የለውጡ ተቃዋሚ አለ። አልጠራም ተለይቶ የጸረ ለውጥ ካምፕ ተብሎ የለውጡ ደጋፊዎች ካምፕ ተብሎ አልጠራም። አብሮ ነው ውስጥ ተመሰቃቅሎ ነው ያለው። ይሄ ደግሞ ለአሻጥር በጣም ይመቻል። ሳይታወቅበት ከስርዓቱ ውስጥ በመንግስት ላይ በመስራት ለውጡን ለማደናቀፍ የሚፈልጉ ሚሹ ሰዎች አሉ የሚል ጥርጣሬ ነው። ማስረጃ የለኝም፣ ግምት ነው። ይሄ በጣም ውስብስብ ያደርገዋል። ከጊዜ ወደ ጊዜም ውዝግቦች እየሰፉ ልዩ ልዩ መልክ እየያዙ ይመጣሉ። አንዳንድ ጊዜ በአማራ አካባቢ የሙስሊም መስጊድ ይቃጠላል ሰደንሊ። ሌላ ጊዜ በኦሮሚያ ቤተክርስቲያኖች ላይ ጥቃት ደረሰ ይባላል። ማን ነው ይሄን የሚያቀነባብረው? ወይስ ስርዓት ስለሌለ ሁሉም የፈለገውን ያደርጋል? ይሄን እኔ መረዳት አልቻልኩም። አንደኛ ነገር አገሬ ኦሮሚያ ነው። ያ የትውልድ ብያለሁ መጀመሪያ ትውልድ ነው ያልሽው። አሁን እኔ ዛሬ 77 ዓመቴ ነው። ከነኚህ 77 ዓመታት 18 ብቻ ነው ደምቢዶሎ ያሳለፍኩት፣ ወለጋ ያሳለፍኩት ማለት ነው። የኦሮሞ ፖለቲካ ውስጥ አባገዳዎች አላቸውን ተሳትፎ እርሶ እንዴት ያዩታል? በዚሁ ጋር ተያያዥነት ስላለው ነው። የርዕዮተ ዓለም ልዩነትስ እንዴት በሽምግልና ይታረቃል? ያ አባገዳ እና ከነ ጆሃር ጋር የሞከሩት ይሄን ሰራዊት ወደ ሰላማዊ መንገድ ለማስመለስ የሞከሩት እንዴት ተጨናገፈ? ለምን ሳይሰራ ቀረ? ይሄን እነሱን መጠየቅ ነው። እኔ የገዳ ስርዓት በደንብ ከተጠቀምንበት የኦሮሞን የዲሞክራሲያዊ አሰራር በኦሮሞ ህዝብ ልብ ውስጥ ይተክላል የሚል እምነት አለኝ። ግን ስራ ይጠይቃል።
ከገዳ የወረስናቸውን ቫልዩስ እንዴት አድርገን ከዘመናዊ የዲሞክራሲ ስርዓት ጋር እናጣጥማለን፣ እናዋህዳለን። ይሄ ሰፋ ያለ ውይይት የሚጠይቅ ነው። አሁን ብዙ አመታት በኋላ ገዳ ተመልሰዋል ይባላል። መመለሱ ቆንጆ ነው፣ ግን በዚህ መካከል ኮረፕት እንዳይሆን መጠንቀቅ ያስፈልጋል። እነኚህ አባገዳዎችም ልክ እንደ ድሮ አባቶቻችን ከ500 300 ዓመት በፊት እንደሚያደርጉት ያደርጋሉ ብዬ አላስብም እና እነሱንም ጨምረን እኛ በዘመናዊ የዲሞክራሲያዊ ስርዓትን ይገባናል የምንለው ሰዎች ሰፋ ያለ ምክክር አድርገን ገዳንና ዘመናዊ ዲሞክራሲን ማዋሃድ ያን ካደረግን የኛ ዲሞክራሲ ከውጪ የመጣ ሳይሆን ከውስጣችን የመነጨ ይሆናል። ከተሜ ብቻ ሳይሆን የገጠርንም ያካትታል ማለት ነው እና ይሄን በማድረግ ከተሳካልን ለአፍሪካ ምሳሌ ልንሆን እንችላለን እና ነገር ግን ብዙ ስራ ይጠይቃል፣ ብዙ ማሰብን ማሰላሰልን ይጠይቃል ብዬ አምናለሁ። መልካም እንግዲህ ስለ ኦዴግ ደግሞ እናንሳ። ኦዴግ ከኢህአዴግ ጋር ወደ ሀገር እንደገባችሁ የፖለቲካ ምህዳሩ እንደሰፋ ለውጡ እንደመጣ ወደ ሀገር እንደገባችሁ የሚታወቅ ነው። ከዛ በኋላ ከኢህአዴግ ጋር ተዋህዳችሁ ነበር። ኢህአዴግ ከስሟል፣ አሁን ብልጽግና ሆኗል። የኦዴግ ምን ሆነ? ልክ ኢህአዴግ ጋር አይደለም የተዋሃደው፣ ከኦዴፓ ጋር ነው። ታዲያስ ምን ነበር ኦዴፓ? ኦዴፓ የኢህአዴግ አንድ አካል ነው። ያው ቅርንጫፉ ነው። በኦሮሚያ አካባቢ የሚንቀሳቀስ የኦሮሞ ፖለቲካ ድርጅት ነው። ከዛ ጋር ነበር የተዋሃድ ነው። በነገራችን ላይ የኔ ጡረታ መውጣት ከፖለቲካው ሪታየር ማድረግ ከዚያ መዋሃድ ጋር የተያዘ ነበር። ያ የኛ ማዕከላዊ ኮሚቴ እዚህ ስብሰባ ያደረገ ጊዜና ሜሞራንደም ኦፍ አንደርስታንዲንግ ከኦዴፓ መሪዎች ጋር የተፈራረምነ ጊዜ እኔ እዛው ሪታየርመንቴ ኢፌክቲቭ እንዲሆን ነበር የፈለኩት። እስከንትን ቆይ ተባልኩ እስከ ውህደቱ ካለቀ በኋላ እኔ ጡረተኛ ሆንኩ። የፖለቲካ ቀጥተኛ የፖለቲካ አመራር አልሰጥም፣ የሽምግልና ስራ ሰራለሁ። አሁን ችግሩ ኦዴፓ ጋር እየተዋሃነ ሳለ ኦዴፓም ብልጽግና ሆነ። አሁን ምን ውስጥ እንዳለን ይህ ነው ብለን ማስቀመጥ አስቸጋሪ ነው። አንደኛ ነገር ብልጽግና የድሮ ኦዴፓ አባላትን እንጂ አዲስ አባላትን አንቀበልም የሚል የሰማሁ መሰለኝ፣ እርግጠኛ አይደለሁም እና ምን ውስጥ እንዳለንም አናቅም እውነቱን ለመናገር። አንዳንድ የኦዴግ አመራሮች ወደ ኃላፊነት ሄዱ አይደለ? ወደ አንዳንዶቹ ወደ ጠቅላይ ሚኒስትር ቢሮ አካባቢም አሉ። የማማከር ስራዎችንም በዛ ይሰራሉ። እሱ በግለሰብ ነው የወሰኑት። ይሄ የውህደቱ አካል አይደለም። የኢትዮጵያ ፖለቲካ እንዴት መስሎ ይታዩታል? ይተኛሉ ወይስ ይደነግጣሉ? ሁለት ሰፊ የሆኑ ስራዎችን እየተሳተፍኩ ነው። አንደኛው በጠቅላይ ሚኒስትሩ ኢኒሺቲቭ የጀመርነው የአማራና የኦሮሞ ድርጅቶችን ማቀራረብ፣ ይሄ ብዙ ስራ የሚፈጅ ነው። እሱን እየሰራን እያለን ሌላ እንደመጣን ከጉዳዩ ከሚመለከታቸው አንዳንድ ግለሰቦች ጋር እና የድርጅቶች ጋር ውይይት ማድረግ ጀምረን ነበር። ናሽናል ዳያሎግ የሚባል የሀገራዊ መስማማትን ለማምጣት። እነኚህ ሁለቱ ስራዎች ሰፊ ናቸው።
ጊዜም ይጠይቃሉ እና በእነሱ ላይ ነው የተሰማራሁት ያለሁት። የታወቀ ችግር ለመፍታት ነበር ያኔ የኦሮሞ ድርጅቶችና የአማራ ድርጅቶችን አንድ ላይ ጠቅላይ ሚኒስትሩ ቢሮ ጠቅላይ ሚኒስትር ራሳቸው የሰበሰቧቸው ያውን በዩኒቨርሲቲዎች ይከሰት የነበረውን ግጭት ነበር። እኔ የሁለቱም ድርጅት መሪዎች አንድ ላይ ቆመው አንድ ላይ ሆነው ግጭቱን ለማብረድ ያደረጉት የሰራ ይመስለኛል። ሙሉ በሙሉም ባይሆን ያገለገለ እንትን አለው አስተዋጽኦ አለው። ከጀመርን ይሄን ነገር እናስፋና ቀስ በቀስ አገር በሙሉ የሚያካትት ናሽናል ዳያሎግ ጋር እንዲያያዝ እያደረግን ነው ካሁኑ። ዞሮ ዞሮ የኦሮሞና አማራ መግባባት ብቻ ሳይሆን በአገሩ ደረጃ መግባባት እንዲኖር በመሰረታዊ ጉዳዮች ላይ ልዩነቶች አሉ እዚህ ሀገር። አንደኛ ነገር ኢትዮጵያ ምን አይነት ሀገር ነች? የተለያየ አቋም አለ በኢትዮጵያ። ኢትዮጵያ ጂኦግራፊዋን እናውቃለን። ነገር ግን ባንጎላችን የምንስለው ስዕል አይመሳሰልም። አንዳንዶቹ የአንድ ቋንቋ የአንድ ብሔር ኢትዮጵያን ይመኛሉ። ግማሾቻችን የብዙ ብሔሮች አገር ነች ብለን እናምናለን። ሌሎች ደግሞ እቺ እንደውም ኤምፓየር ነች፣ ከዚህ ወጥተን የራሳችን ነፃ አገር መመስረት አለብን ይላሉ። ይሄን ጉዳይ ሳንፈታ ይሄንና ከሱ ጋር የተያያዙ ብዙ ጥያቄዎች አሉ። ለምሳሌ የታሪክ ጥያቄ፣ የቋንቋ ጉዳይ፣ ቋንቋ አጠቃቀም ጉዳይ፣ ይሄ ሁሉ ሳይፈታ ወደ ዲሞክራሲ መሸጋገር የሚቻል አይመስልንም። ይሄን በዚህ ላይ አንድ ውይይት አካሂደናል ላለፈ ሳምንት። ሰፋ ያለም ውይይት በቅርብ ጊዜ እናደርጋለን ብለን እናስባለን። ይሄ ከአማራና ኦሮሞ ድርጅቶች ጋር የጀመርነውንም ኢኒሼቲቭ ከዚህ ጋር አንድ ደረጃ ላይ ስንደርስ እናዋህዳለን እና ኢትዮጵያ ምን አይነት ኢትዮጵያ ልታስማማን የምትችለው በሚለው ላይ ሰፋ ያለ ጊዜ የሚወስድ አጨቃጫቂ የሚሆን ውይይትን ነው ሎንች ለማድረግ እየሞከርን ያለ ነው። ይሄ መሰረታዊ ነው። በዚህ ላይ ካልተስማማን በዲሞክራሲ ላይም መስማማታችን ነው። ዲሞክራሲ ዩኒቨርሳል ቢሆንም ስራ ላይ ሲውል ይለያያል። ለምሳሌ በዚህ ሀገር ዲሞክራሲ የአንድ ህዝብ አስተዳደር ብቻ አድርገው የሚወስዱ አሉ። የኔ ቢጤዎች ደግሞ የኢትዮጵያ ህዝብ ከብዙ ህዝቦች የተፈጠረ አንድ ትልቅ ሰፊ ህዝብ ነው። እነኚህ ህዝቦች በአካባቢያቸው ስራ ላይ የሚውሉት ዲሞክራሲ ይኖራል። በኢትዮጵያ ደግሞ በጋራ ዲሞክራሲ ስራ ላይ ያውላሉ ማለት ነው። በሁለት ደረጃ ነው። እንትንም ብንወስድ ዜግነትንም ብንወስድ እኔ የኦሮሚያ ዜጋም የኢትዮጵያም ዜጋ ለመሆን እፈልጋለሁ። አንዱ ካንዱ ጋር እንዲጋጭብኝ አልፈልግም። ኦሮሞነትህን ትተህ ኢትዮጵያዊ መሆን ትችላለህ ካሉኝ ኢትዮጵያዊነትን ነው የምተው እንጂ ኦሮሞን አልተውም። ኦሮሞም ሆኜ ኢትዮጵያዊም ለመሆን እፈልጋለሁ። በኦሮሚያ በዲሞክራሲያዊ ስርዓት የሚያስተዳድር መንግስት እንዲመረጥ እፈልጋለሁ። በኢትዮጵያ በአጠቃላይም ዲሞክራሲያዊ የሆነ መንግስት ተመርጦ ስራ ላይ በዲሞክራሲያዊ በሆነ መንገድ እንዲሰራ ለዚህ ነው የምጥረው። ባጭሩ በዲሞክራሲም ላይ አልተግባባንም ለማለት ነው። ኢትዮጵያ እንደ ሀገር ተስፋ አላት ወይ? እነዚህን ሁሉ ግጭቶች ይዛ ተስፋ አለኝ። ለምን ተስፋ አለኝ? በህዝቡ ምክንያት ነው። ልህቃኑን ብቻ ካየን
ኢትዮጵያ ተስፋ ያላት ሀገር አትመስልም። ግን ህዝቡ ተራው ህዝብ ጨዋ ነው እና መቻቻልን ይረዳል እና ትንሽ ልህቃኑን አስተሳሰብና አካሄድ ለመግራት ብንችል ኢትዮጵያ ወደ ዲሞክራሲ ልትሻገር ትችላለች። እኔ አሁን ወይ ወደ ዲሞክራሲ እንሻገራለን ወይ ይሄ ሀገር ክፉ ሁኔታ ያጋጥማታል። ለምንድን ነው ይሄን የምለው? አምባገነንነት እንደገና ተመልሶ ሊሰራ የሚችል አይመስለኝም እንደ ግምቴ፣ ለሁለት ምክንያት። አንደኛ በሚሊዮን የሚቆጠር የተነቃቃ አምባገነናዊ ስርዓትን ላይቀበል የሚችል ወጣት ትውልድ አለ። ይሄን ወጣት በማስፈራራት በማስገደድ እንደገና አፉን ማዘጋት የሚቻል አይመስለኝም። ስለዚህ ወይ ዲሞክራሲያዊ እናደርጋታለን እቺን ሀገር ወይም ከፍተኛ ትርምስ ይፈጠርባታል ብዬ ፈራለሁ። ይሄም ፍርሃት ሁላችንም እኩል ከተገነዘብነው የሚገፋፋን ይሆናል ሐሳብን አንድ ላይ መምጣትን የሚል ተስፋ ነው ያለኝ። የግለሰብ መብት ይቅደም ወይስ የቡድን መብት ይቅደም? ይሄ ውዝግብ በኢትዮጵያ ለ30 ዓመታት አወዛጋቢ የሆነ ጉዳይ ነው። በሕገ መንግስቱም ተጠቅሷል። የሕገ መንግስቱ ምንጭ የሆነው ቻርተሩ ላይም ተቀምጧል። እኔ ይጋጫሉ የግለሰብና የቡድን መብት ተብሎ ሲወራ ሰማለሁ። ዳያካተሚ አለ፣ ወይ የግለሰብ መብት ወይ የቡድን መብት ተብሎ። እኔ ይሄ ትክክል አይመስለኝም። የግለሰብን መብት ማሳነስ የቡድንም ሊሆን ይችላል። የቡድንም ከተነካ የግለሰብም ሊሆን ይችላል። ለምሳሌ እንበል የኔ ዘመዶች ልጆቻቸው በኦሮምኛ አንደኛ ደረጃ እንዲማሩ ፈልጋለሁ። እንደ ግለሰብ ነው ይሄን የምፈልገው። የግለሰብ መብቴ እኔ የምፈልገው ስላልተሟላ የግለሰብ መብቴ ተነካ ማለት ነው። የቡድን መብት ሲነካ ይሄ እነኚህ ግለሰብ መብት ብለው የሚያነሱት እነሱን የሚመስል ግለሰብ ብቻ ነው ከአንጎላቸው ውስጥ ያላቸው እንጂ የኔን ዘመዶች አያስቡም፣ ግምት ውስጥ አያስገቧቸውም። በሌላ በኩል ይሄ በምዕራብ አውሮፓ ነው የመነጨው። ይሄ ግለሰብ መብት የቡድን መብት ተብሎ ሁለት የተለያዩ ነገሮች አድርገው ማምጣቱ ምዕራብ አውሮፓ ነው የመነጨው። ከሱ ቀደም ብሎ የመጣ አለ። ሊበራል ኢኮኖሚ ነው። ሊበራል ኢኮኖሚ ሰዎች እንደ ግለሰብ በገበያ የሚያደርጉት ውሳኔ ኢኮኖሚውን ያንቀሳቅሳል። ለምሳሌ ጥቁር ጃኬት በጣም ተፈላጊ ከሆነ ገበያተኛው በጣም የሚፈልገው ከሆነ ንብረትም ካፒታልም ወደ ጥቁር ጃኬት ማምረት ይዞራል። ወደ እንትን ሲያዞሩት ወደ ፖለቲካ ሲያመጡት አስቸጋሪ ይሆናል። ለምን? ጥቁር ጃኬት የሚፈልግ ማንኛውም ሰው ሊሆን ይችላል። ዩኒፎርም ነው፣ ሆሞጂኒየስ ነው። ሆሞጂኒየስ ባልሆነ ሶሳይቲ ውስጥ የግለሰብ መብት ማክበር የቡድን መብት ማክበር ይሆናል ብሎ ማሰብ ትክክል አይደለም። ለምን? ያ ግለሰብ ሊለይ ይችላል፣ ላይሰማም ይችላል አባባሉንም።
ስለዚህ ይሄ በጥልቀት መታሰብበትና መመከር ያለበት ጉዳይ ነው። ይሁን የቡድን መብትም ይከበር። ነገር ግን የግለሰቦች መብት በጣም በተከበረ ቁጥር ግለሰቡ በተከበረ ቁጥር የህብረተሰቡ መብትስ በዛው አንድ ላይ አይደለም ወይ የሚመለስለት? ጥያቄዎቹስ የህብረተሰብስ የሀገርስ በግለሰብ ውስጥ አይደለም ወይ ያለው? ይሄን እስቲ በምሳሌ እንመልከት። አሁን የስኮቲሽ ግለሰብ መብቱ ተረግጦ አያውቅም። ይሄን እናምናለን። ሊበራል ዲሞክራቲክ ኦርደር ነው በስኮትላንድ ያለው። በዌልስ ያለው ሊበራል ዲሞክራቲክ ኦርደር ነው። በፈረንሳይም በዚህ ላይ እንግባባለን። ነገር ግን እዛም የስኮቲሽ ጥያቄ ለምን ይነሳል? የሚያሟላ ከሆነ እንደ ግለሰብ መብቱ መጠበቁ የስኮቲሽ መሆኑን መብት የሚያሟላ ከሆነ ለምን ይደራጃል? ዌልስ ውስጥ ለምን ይደራጃሉ? ኮርሲካ በፍራንስ ወይም ካታላን በስፔን እና ይሄ የማያዋጣ አስተሳሰብ ነው። በእኛ ሀገር ደግሞ በጣም ዳይቨርስ የሆነ ዳይቨርሲቲ ብዝሃነት ነው የሚባለው በአማርኛ ብዝሃነት የሰፋበት ሀገር ነው። ይሄንን ለማጥፋት ለመፋቅ የቀደሙ መንግስታት ብዙ ሰርተዋል። ያውም በሞደርናይዜሽን ቲዮሪ ነበር የተመሩት። ከተሜ መሆን፣ ትምህርት ቤት መሄድ፣ እንደዚህ ከሆነ ኢትዮጵያ የአንድ ብሔር አገር ወደዛ እናመጣታለን ብለው ሁኔታን ማመቻቸት ጀምረው ነበር። ነገር ግን የአንድ ቋንቋ የአንድ ባህል ህዝብ መሆን ለመረጋጋት ጋራንቲ አይደለም፣ ለአንድነት ጋራንቲ አይደለም። ሩቅ መሄድ አያስፈልገንም። ጎረቤት ሶማሊያ አንድ ቋንቋ ይናገራሉ፣ አንድ ሃይማኖት ነው የሚከተሉት፣ አንድ ባህል አላቸው። መንግስታቸው ከፈረሰና ከተበታተኑ 30 ዓመት ሆነዋል። ስለዚህ እኔን አስገድደ አማርኛ ተናጋሪ ሁን እና ከማለት ተቻችለን እኔም ኦሮሞነቴን ይዤ ኢትዮጵያዊነት ውስጥ እንዲገባ ኢትዮጵያዊነቴም እንዲከበር ኦሮሞነቴም ተከብሮ ወላይታም እንደዚሁ አፋርም እንደዚሁ ይቻላል። ይሄ ነው የሚያዋጣው። ብዝሃነትን ማክበር ነው የሚያዋጣው እንጂ ሁሉንም ቀይሮ አንድ መልክ አንድ ከለር እንዲሆን ሳይሆን ኢትዮጵያ ዥንጉርጉር ስትሆን ታምራለች የሚል እምነት አለኝ። ይሄ የቡድን መብት የግለሰቦችን መብት እኮ ይደፈጥጣል የሚሉ ነገሮች ደግሞ ይነሳሉ። ሁለት አይነት ዳይቨርሲቲ አለ። ሙልቲናሽናል ዳይቨርሲቲ and polyethnic diversity። ሙልቲናሽናል የሚያሰኘው እንደ ኢትዮጵያ ያሉ ሀገሮች አንድ ባህል አንድ ቋንቋ የሚናገር ህዝብ ተከታታይ የሆነ ያልተቆራረጠ አሰፋፈር ሲኖረው በዛ መሬት ላይ የሚኖር ከመሬቱ ጋር ሲያያዝ ቋንቋና ባህል ብሔር ያደርገዋል፣ ኔሽን ያደርገዋል። ሙልቲናሽናል ነው። ፖሊኤትኒክ አይነት ዳይቨርሲቲ ደግሞ አለ። ይሄ ከመፍለስ የሚመጣ ነው። ሁለት አይነት ፍልሰታ አለ። አንድን አገር ለቆ ሌላ አገር ሲሄድ ኤትኒክ ይሆናል። ለምሳሌ ፖሊኤትኒክ አገር የሰሜን አሜሪካኖቹ ናቸው። አሜሪካ ከሌላ ቦታ ከህንድ በስተቀር ከሌላ ቦታ የመጡ ሰዎች የሚኖሩባት ነው። የአሜሪካ ሲቲዘን ናቸው። ነገር ግን ኤትኒካሊ ጀርመን ወይም ፈረንሳይ ወይም
ቻይኒዝ ወይም ቪየትናሚዝ ሊሆኑ ይችላሉ። መብታቸው እንደ ኢትዮጵያ እንደ አሜሪካዊ ዜግነታቸው ይከበርላቸዋል። ለምሳሌ ከዚህ ሀገር የሄዱ ኦርቶዶክስ ሃይማኖት ተከታዮች በአሜሪካን ሀገር የሚኖሩ የአሜሪካን ሲቲዘን ናቸው። ነገር ግን ኤትኒካሊ ኢትዮጵያዊ ናቸው። ኦርቶዶክስ ቤተክርስቲያን ከፍተው በዓል ማክበራቸው ማንም አይቃወምም፣ ማበረታታትም ይኖራል እንጂ በሀገር ውስጥም ከሌላ ብሔር አካባቢ ተነስቶ ሌላ ብሔር ውስጥ መጥቶ የሚኖር ኤትኒሲቲ እሱ ነው። ለምሳሌ ኦሮሞዎች ካሉ ጎንደር የሚኖሩ ኤትኒካሊ ኦሮሞ ናቸው፣ ግን ካልቸራሊ እና ፖለቲካሊ የጎንደር ሲቲዘን ሊሆኑ ይችላሉ ካሉ። ሌሎችም ከሌላ ቦታ መጥተው ኦሮሚያ ውስጥ የሚኖሩ ኤትኒክ ናቸው። ኤትኒክ እነሱ ነው፣ ኦሮሞ አይደለም። ለምን የተወለዱ ከሌላ ብሔር ነው፣ የሚኖሩት በኦሮሞ ሀገር ውስጥ ነው እና መብታቸው ይከበራል። የመመረጥ መብታቸው ይከበራል፣ መከበርም አለበት። ነገር ግን አንድ ነገር አስምረን ማስቀመጥ አስፈላጊ ነው። ለመመረጥም የአካባቢውን ቋንቋ መቻል አለባቸው። አስተዳደሩ በአካባቢ ቋንቋ ስለሚሆን የአካባቢውን ቋንቋ ከቻሉ ተወዳድረው የማይመረጡበት ምክንያት የለም። ኦሮሚያ የኢትዮጵያ አካል ከሆነች ኦሮምኛ ቋንቋም ከኢትዮጵያ ቋንቋቸው አንዱ ከሆነ የመሬት ስም መቀየር ለምን አስፈለገ? ቢሾፍቱን ደብረ ዘይት ማለት፣ አዳማን ናዝሬት ማለት። ይህ እኮ አገሩንም እንኳንስ ሰውን መሬቱንም ለመቀየር ያቀደ ስርዓት ነው። ያ ወደዛ ስርዓት ሊመልሱን የሚፈልጉ ሰዎች አይቻልም፣ ወደዛ እንመለስም። ይሄን አሁን ስለ ቢሾፍቱና ስለ አዳማ ካነሳው እኔ የዛሬ 60 ዓመት ነው አዳማ ለትምህርት የሄድኩት። የአካባቢ ኦሮሞዎች አዳማ ይሏታል፣ ከተማው የሚኖረው ከተሜ ደግሞ ናዝሬት ይላታል። በሕግ ያኔ ናዝሬት ነበረች። ህዝቡ ግን በባህሉ አዳማ ይላት ነበር። አሁን 30 ዓመት ተጠግቷል። በሕግ አዳማ ሆናለች። ከተሜው ግን አሁንም ናዝሬት ይላታል። እንኳንስ ሰው መቀየር መሬትንም እኮ ለመቀየር ያቀደ ያለመ ስርዓት ነበር የተቃወም ነው። ያን ይመልሳለሁ የሚል ማንኛውም ሰው የማይቻል ሁኔታ ነው። ባለፉት 28 ዓመታት 29 ዓመታት ስህተት ተደርገዋል። እነዚህም ጊዜ ወስደን እናሻሽላለን እናርማለን እንጂ ይሄን ፌዴሬሽን ለማፍረስ መሞከር ለጥቂት ሰዎች ኢንትረስት ብለን የሚቻል አይመስለኝም። መልካም። ቅድም እንደነሳሁት ህገ መንግስቱ የኢትዮጵያ ህገ መንግስት ሁለቱንም መብቶች ያከብራል። የግለሰብንም የቡድን መብቶችንም ያከብራል። ይሄ በራሱ ህገ መንግስቱን እርስ በርሱ ያጋጨዋል ወይስ ጤነኛ ህገ መንግስት ነው? እኔ ሌላ መፍትሄ አይታየኝም። በኢትዮጵያ ሁኔታ የብሔሮችን የቡድን መብት ማክበር አስፈላጊ ነው። የግለሰቦችን መብት ማክበር አስፈላጊ ነው። የኢትዮጵያ ሁኔታ እኮ ከሌሎቹ አፍሪካ ሀገሮች ጋር አይመሳሰልም። በአንድ በኩል ኢትዮጵያ ልዩ ነች፣ ዩኒክ ነች እንላለን። እኛ ፈረንጅ አልገዛንም፣ ኮሎናይዝ አላደረገንም ብለን ማውራት ማቆም አንችልም።
በሌላ በኩል ከቀሩት አፍሪካ ሀገሮች የተለየ ሁኔታ ስናይ ደግሞ የለም ይሄ እኮ ሌላ ቦታ የለም እንላለን። ወይ ኢትዮጵያ ዩኒክ አገር አይደለችም ብለን እንውሰዳት፣ ወይ ዩኒክ መሆኗ ፖለቲካንም ዩኒክ ያደርገዋል ብለን መረዳት አለብን። ይሄ እስካልሆነ ድረስ ያው የአንድ ብሔር አገር ኢትዮጵያን የአንድ ብሔር አገር እናደርጋታለን ብሎ ማሰብ የሚቻል አይመስለኝም። አንደኛ ነገር ብሔር ይመጣል ይጠፋል፣ አገርም ይመጣል ይጠፋል። ይህችም ዓለም እኮ አንድ ቀን በፀሐይ ትዋጣለች፣ ከብዙ ቢሊዮን ዓመታት በኋላ ትዋጣለች። የማይቀየር ነገር የለም። ነገር ግን የሚቀየረው በተፈጥሮ ሁኔታ ነው ወይስ በፖለቲካ ጫና ነው? እኛን እኮ ኦሮምኛን ትተን አማርኛ እንድንናገር በጫና ነው እስከዛሬ በደንብ አድርጌ ሳልናገርም የቀረሁት ጫናውን ስለጠላሁት ነው። እና ያ ከሸፈ፣ ብዙ ጦርነት አነሳ። የብሔር ነጻነት የሚፈልጉ ኃይሎች እዚህ ሀገር ከአመት ወደ አመት እየጨመረ መጥቶ በፈረንጅ በ91 ላይ ተወያይተን ከኢፒአርዲኤፍ መሪዎች ጋር ሁለቱም መብት መከበር አለባቸው፣ የቡድንም የግለሰብም በሚል ነው ኢትዮጵያን ልናኖራት የምንችለው የሚል እምነት ላይ ደረስን። ዛሬም ቢሆን የግለሰብ መብት ተረገጠና ስለዚህ ይሄን ፌዴሬሽን እናፍርስ የሚል ሰው ኢትዮጵያን እንዳፈርሳት ነው የምፈራው እና መጠንቀቅ ያስፈልጋል በዚህ ጉዳይ ላይ። የኦሮሞ ጥያቄዎች የኢትዮጵያ ጥያቄ ሲፈታ አብሮ ይፈታል ወይስ ሌላ ራሱን የቻለ ነው የኦሮሞ ጥያቄ? የኦሮሞ ጥያቄ ዋነኛው የኢትዮጵያ ጥያቄ ነው። በአቀማመጡም በብዛቱም የኦሮሞን ጥያቄ ትክክለኛ መፍትሄ ያደረገች ኢትዮጵያ በጣም ሀያል እና የምትከበር ሀገር ትሆናለች። እስከ ዛሬ እኮ አካባቢው ኃይላት የውስጥ ድክመትን በመጠቀም ኢትዮጵያን ለማዳከም ብዙ ጊዜ ጥረዋል። አንዱ የኦሮሞ ጥያቄ ነው። የኦሮሞ ጥያቄን በመደገፍ ሙሉ በሙሉ ኦሮሞ ሙሉ በሙሉ ማይሆን ምዕራብና ደቡብ ያለውን በመደገፍ ኢትዮጵያን ለማዳከም የሲያድ በሬ መንግስት ሞክረዋል እና የኦሮሞን ጥያቄ መመለስ ኢትዮጵያን ሀያል ያደርጋታል። የኦሮሞ ጥያቄ ምንድን ነው ብለን ስናይ በአካባቢው ላይ የራሱን አስተዳደር እንዲኖረው፣ በኢትዮጵያ ደረጃ ደግሞ ተገቢውን ሚና እንዲጫወት። ይሄ ማንን እንደሚጎዳ እኔ አይታየኝም። ለምሳሌ እኔ ኦሮሞ በወረዳዬ የኦሮሞ መሪ ብመርጥ በፌደራል ፓርላማ ውስጥ ወኪል ቢኖረኝ ማን ይጎዳል? እና እኔ ቤቴን ላስተዳድር፣ የጋራ ደግሞ መንደራችን እናስተዳድር ነው ያለው ፕሮፖዛል። ይሄ የሚጎዳ አካል ካለ ይነገርና የሱን ጉዳት አዳምጠን መፍትሄን እናበጅለታለን። እኔ ይሄም የብሔሮች ፌዴሬሽን ትልቅ መፍትሄ ነው ብዬ ነው የማምነው። ይሄም ባናደርግ ኖሮ እስካሁን ብዙ ጦርነት በተካሄደ ነበር። ወደ ድሮ ስርዓት እንመለስ የሚል ማንም ሰው የባሰ የተነሳሳ ብሔሮችን ጦርነት ውስጥ ይከታል።
እና መጠንቀቅ ያስፈልጋል በዚህ ጉዳይ ላይ።